መሰረቱ መዳን በክርስቶስ ኢየሱስ በማመን እንደሆነ የማይናገሩ መጻሕፍት ወይም ሌላ የመዳን መንገድ ሌላ የመዳን ተስፋ በክርስቶስ ደም ሳይሆን በመስቀሉ ሥራ ሳይሆን በሥጋ በተገለጠው በክርስቶስ ኢየሱስ ቤዛነት ሳይሆን በሌላ ሁኔታ ሰው እንደሚድን ሰው የዘላለም ሕይወት እንደሚያገኝ የሚናገሩ መጻሕፍት ጠቅላላ ከእግዚአብሔር አይደሉም ብቻም ሳይሆን ሰይጣናውያን ናቸው። ቅዱሳት መጻሕፍት ቅዱስ የተባሉ የተለዩ መጻሕፍት ልዩ የሚያደርጋቸው ጌታ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ የሚሰጡ ስለሆኑ እኛም የተረፍነው ይህንን ማንበብ በመቻላችን ይህንን እንድንረዳው መንፈስ ቅዱስ ልባችንን በመክፈቱ በዚህ ቃል ውስጥ ያለው ስለ ኢየሱስ ክርስቶስ የተነገረውን አሜን በማለት ሌላ ከሌላ ምንጭ አልቀዳንም። ብቸኛው ምክንያቴ ኢየሱስ ነው። ከሱ ውጪ በቂ ምክንያት ሆኖ አቅጣጫ ሊያስቀይር የሚችል ሪዝን አለ ብዬ አላምንም በምድር ላይ። የሰዎችን ልብ ማሸነፍ የሚችል ኢየሱስ ብቻ እና በእኔ ህይወት ውስጥ ሌላ ላይ ተልቅ የተለቀ ሌላ ላይ ገዝፍ የገዘፈ ኢየሱስ ብቻ ነው። እኔ በህይወቴ በህልሜም በውኔም የጴንጤ መድረክ ላይ ቆሜ ያገለግላለሁ ብዬ አስቤ አላውቅም። እኔ ነጠላ ደራረጌ ራሱ አስፈሪ ነው። እጅን አክዬ ቀጫጫ ሆኜ ማንም የማይቀርበኝ ሰው ነው። እኔን ለመንካት የመጣ እንትን ካለ ሙሉ ሰንበት አሮጊት ሁሉ ነው ባሉ አንንትላቸዋለሁ አዘምራቸው አንመካፈሉላል። ሰውየው ክላሽ ይዞ ቆሟል። አንመካም በጉልበት ፈርቶኝ ይሄዳል ሳይነካኝ። የጴንጤ ሬሳ ቆፍሬ ያስወጣው ነው አውጡ ብዬ ቀብረው ሲሄዱ መቀበሪያ ሲያወጡ መጡና መድኃኒዓለም ቀብሮብን ሄዱ። የዛን ጊዜ 15 ዓመት ልጅ ነጠላ አድርጊ አውጣው እንዴ ለዛይዝ ወይ ግር ምንድነው ጴንጤዎች ቀብሮ አውጡ። ፖሊስ መጣ ክላሽ ይዞ ምናምን እንዴት ታወጣ ይቀበራል ምናምን ዘምሩ አልኩ። አንመካም በጉልበታችን። አንድ ጴንጤ በዘመኔ ሙሉ መስክሮልኛል። ማንም እኔን ወደ ወንጌል ለማምጣት ባለውለታ የሆነ ወንጌላዊ የለም። ጌታ ራሱ ከነቀሚሴ ነው ጉድ ያየው፣ ከነቀሚሴ ነው ብርሃን ይወጣል። ስለዚህ ሆነ ከስነ መለኮት ሸምጥጫ መጣው። ለምን አልሞት ለምን አይዘከዝኩኝም? በቃ ለኔ ክብሬ እኔ ኢየሱስን ወደዋለሁ ለማለት አይደለም እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ። ለምን የፈለገ ነገር አይደለም። ለምን አትገሉኝም? ኢየሱስማ ጌታ ነው። ምንም የገባኝ ነው። ጥርሴን ነክሼ በከፍታም በዝቅታም ውስጥ ይሄ ጸጋና እውነትን ተመልቶ በመካከላችን ያደረ ሰው የተጋፋው ከሰው ጋር እንጀራ አይቆርስ በሰው መጠን የተገለጠው ፍቅር ያዋረደው ከሁሉ በፊት የነበረው እዛ በነበርኩበት ጊዜ ከድቁና ወደ ቅስና ተሸጋግሬ እናንተ በሩቅ የምታውቁት ይሄን ታቦት የሚባለውን ነገር እሸከም ነበር። ይሄ የራሴ ታሪክ ነው፣ መናገር መብቴ ነው። አሜን። አዎ የራሴ ታሪክ ያለፍኩበት። አንዳንዶች ሲመሰክሩ የታገሉት ከመጠጥ ሱስ ጋር ሊሆን ይችላል፣ ከሺሻ ጋር ሊሆን ይችላል፣ ከሐሽሽ ጋር ሊሆን ይችላል። እኔ ስታገል የኖርኩት ከእንጨት ጋር ወደሚሸከመኝ አምላክ መጥቻ አሁን እኔ እየተሸከምኩ ምዞረው ወንጌል ብቻ የኢየሱስን ስም ብቻ። ኢየሱስ እንዲህ አለ፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋል። እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለው አይረሳንም። እንኳን እኔና እናንተ ከባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስጋደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ። እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልቀርሽም በእጄ መዳፍ ቀርጬሻለሁና። ኢየሱስ ጌታ ነው የምንለው ለመሞላቀቅ አይደለም፣ ለመበሻሸቅም አይደለም፣ የሃይማኖት ቤትም መፈክር ሆኖ እኮ አይደለም። ኢየሱስ ጌታ ነው የምንለው ለምን መሰለ? ለአብ ክብር ነው። መጽሐፉ ምንድነው የሚለው? ፊልጵስዩስ 2:8 ላይ ምላስ ሁሉ ለእግዚአብሔር አብ ክብር ምን ይላል? ምን ይላል? ምላስ ለእግዚአብሔር አብ ክብር ምን ይላል? ኢየሱስ ጌታ ነው ይላል። ኢየሱስ ጌታ ነው ስትል አብ እየከበረ። ሃሌሉያ።
እኛ ደግሞ መንፈስ ቅዱስ እናንተ ጋር ሁሉም ጋር ኦርቶዶክስ ውስጥም አለ ብታምን ባታም በጋሻውን ያወጣው መንፈስ ቅዱስ ወንጌል ውስጥ ሆኖ ነው ዘርፌን ያስወጣ መንፈስ ቅዱስ የት ሄዶ የት ጋር ነበር ተሳስታ በመካኒስ ውስጥ ቸርች ስታልፍ ነው እንደ ጴንጤ ሆነች አይደል ከነነጠላዋ እያስቀደሰች በጌታ ሆነ እኛ ያወጣነው ኦርቶዶክስ አይደለም እዛው መቋሚያ እንደተደገፈን ኢየሱስ ጌታ ነው ማለት ጀመረ ልክ የኛ ንብረት የገዛ ንብረታችን እኛ ጋር ነው ያለው እዛ የለም አምሮአችሁን በደንብ ትንበሉ የኢየሱስ ስም ኃይለኛ ጴንጤ ሲጠቀምበት ብቻ አይደል እነሱም ሲጠቀሙበት ኃይለኛ እኔ እንደውም ማፍረው አሁን ምፈራው እየተነሱልን ነው ሰው ሁሉ ጴንጤ ሆኖ ያለቀው ኢየሱስ የሚለው ነገር ከቤተ ክርስቲያኒቱ ስለጠፋ ነው ስላልተሰበከ ነው ያሉ አሁን ቄሶቹ ኢየሱስ ማለት ጀምረውልሃል የምንድነው ጸጋው ነው ምናምን ሲሉ ሰምቻለሁ መኖክሲው በቀደም አይታችኋል ጸጋው በእምነት አድኗቸዋል በስራ አይደለም ይላሉ ከነቆባቸው ምን መኖክሲው ፓስተሩ ምን እያለ ነው ወገኖቼ ተጠንቀቁ እንደዚህ አይነት ትምህርት አለ ጸጋው የሚሉ ተነስተዋል ወገኖቼ ምን አርጎ ኮት አርጎ ፈርዞ አለቀ በጌታ መሆን በፍሪዝ አይደለም በቆብ አይደለም ነገር ተቀይሯል መንፈስ ቅዱስ ትልቅ ስራ ላይ ነው ያለው ትልቅ ስራ ላይ እዚሁ እንደጀዘብክ ከነኮት እነሱ አልፎ በነጠላ አልፎ ነው ሄደ ሰው ለምንድነው ቤቱ ሄዶ የእንትናን ይከፍታል ገና ቻናሉን እንደከፈት ሲል በእናት ቀይረው እርስማ እንደቀየርክ ሌላ ቀይረው በእናት ቀይረው አገኘ አየው የገጠመው ከዚያ በኋላ ሁሉም ቤት ገጥሞታል ማለት ነው ታሪክ ከዛ በኋላ ወንድም ማሰግድ ይመጣል ስትቀይረው ቀሚስ አርጓል ነጭ ቀሚስ እንደው መስቀል ማስሯል አይደለ ከነ ቀሚሱ ሮሜን ያስጠናል ጸጋው አድኖናል በስራችን አይደለም ሲል ምን ትሆናል እሱ ላይ አርጎ በእናት ትላላትን እንደ ቀየርክ የሆነ ሰው እግሩን ወደ ላይ አርጎ ሲጨፍር ሲል በእናት ቀየር ቀረኮ እንደሱ መፎጋገር ቀረ የሆነ ቀን ሲል ቀይሩ በእናት ከዛስ ነጠላ አርገው ልክ ይላሉ አይሉ ነጠላ አርገው ከዛስ ትቆያለህ እሱ አየ ጉዳይ ሆነ ነጠላ ኮት ምናም በመፈረዝ መሻወዴል ከዚህ በኋላ ኢየሱስና የኢየሱስ ነገር ብቻ ጽድቄ ቅድስናዬ ብቃቴ ድፍረቴ በቃ ሳወራ ሞራሌ ሳወራ ድፍረቴ ኢየሱስ ብቻ ወሬ ቀረ ቅድስት ቤተ ክርስቲያን በምን እንደምትለይ ታውቃለህ የትኛውም አይነት በዓለም ላይ ያሉ መንፈሳዊ ጉባኤያት ላይ በአካል የሚገኝ አምላክ የለም ቅድስት ቤተ ክርስቲያን መካከል ግን ሁሌ አይደለም በስተን ሁለት ወይም ሶስት ሆነን በስሙ ወይም ወደ ስሙ ስንሰበሰብ አራተኛ አለ ማን አለ መለኮት ጌታ ኢየሱስ አለ ደስ አይልም እዚህ ጉባኤ መካከል የእግዚአብሔር ልጅ መኖሩ አይገርምም እዚህ ማህበር መካከል ኢየሱስ መኖሩ አይገርምም እንኳን የምትጠራጠር ሰውዬ እንኳን ኢየሱስ አንተ አለ አይደል አንተ እንኳን መጣህ ታንክ ዩ ጂሰስ መሃላችን ስላለ እንደነዚህ አይነት ቅዱሳን ልጆች ስላሉ እንደኔ አይነት ደግሞ ደካማ ባሪያ ስላለ የኔ ጌታ ኢየሱስ እናመሰግናለን መሃላችን ስላለ ቴንኪዩ እንወድሃለን በእምነት እግሮችን እንነካለን በእምነት እንዲፎቀቅ ብለን እግሮችን እንነካለን እንወድሃለን አይ ላቭ ዩ ጂሰስ ለአብ የሚሰጠው ክብር ሁሉ ለወልድ ይሁን መጽሐፍ እንደሚል አሜን መጽሐፍ ምን ይላል አምላክ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል እግዚአብሔር ይመስገን እሺ ከዛ ውስጥ አንዱ ነኝ አቤት ድገሙ ምን ይሆን አይዞ በጾም በጸሎት አይመጣማ በጾም ምናምን ማት የጾም የጸለው እዛ ውስጥ የሰገደ ሁሉ እዛ ውስጥ ምን ብታረግ ብዘይር ብዘምር አትሄድም በምንድነው አቤት ሲሞቱና ትንሳኤው በሞቱ ኃጢአቴ ተወግዶ በሉ በትንሳኤው ጽድቁ ተሰጠኝ ጉድ እኮ ነው ድገሙ በሞቱ ኃጢአቴ ተወግዶ በትንሳኤው ጽድቁ ተሰጠኝ ስለዚህ እኔ አሁን የማን ጽድቅ ነኝ ነው ጻድቅ ብቻ ነን የእግዚአብሔር ጽድቅ መጽሐፉ የሚለው እናንተ የእግዚአብሔርን ጽድቅ እንድታገኙ ነው ወይስ እናንተ የእግዚአብሔር ጽድቅ እንድትሆኑ አቤት እኛ የእግዚአብሔር ጽድቅ እንሆን ዘንድ የእግዚአብሔርን ጽድቅ እናገኝ ዘንድ አይደለም የእግዚአብሔር ጽድቅ እንሆን ዘንድ እስቲ እኔ በሉ አሁን በዚህ ሰዓት ከነሙሉ ችግሬ ራሴ የእግዚአብሔር ጽድቅ ነኝ የመለኮት ጽድቅ ነኝ የአምላክ ጽድቅ ነኝ ስለዚህ በሉ አምላክ ሲያይ ጽድቁን እኔ ላይ ያያል ተቀብሎኛል በሉ ክርስቲያን ናቸው አይደል ጴንጤ እንዳት የቀደመችውን መንገድ አስቡ የፊተኛዋን መንገድ አስቡ በእርሷም ላይ ሂዱ ረፍትን ታገኛላችሁ ይላል እነማን 451 የጀመሩት ስለዚህ ወዴት መሄድ ነው የሚያሳርፍ ከ451 በፊት ጴንጤ የሚባል ቁጥሩ ማያልቅ ሴክቱ ማያልቅ ዲቪዥኑ ማያልቅ ቋሚ ዶክትሪን የሌለው ሚይዘው የሚለቀውን ያጣ ሳይመጣ በፊት ድሮ ከ451 በፊት ወደ ነበረው ሃይማኖት እሱን ሃይማኖት የት ነው ማገኘው ስትል ያኔ የነበሩ ሰዎች መጽሐፍ ጽፈው ሰጥተውናል ይሄ መጽሐፍ ቅዱስ 451 ሳይመጣ 15 17 ሳይመጣ በፊት ከኦርቶዶክስ በፊት
ቀድሞ የተጻፈ ከካቶሊክ በፊት ቀድሞ የተጻፈ ተጽፎ ያለቀው በ96 ዓመተ ምህረት 100 እንኳን ሳይሆን እነሱ የመጡ 451 ኦርቶዶክስ 451 ካቶሊክ እንዴ ደግሞ የባሰበት ነው። በቀደም ወዴት ተመለስ? ወደ ጥንቱ 96 80 እዛ 70 60ዎች ውስጥ የነበሩ ሰዎች እነሱ ጽሁፋቸውን መጽሐፋቸውን ጽፈውልን በዚህ ሄደዋል። እሱም መጽሐፍ ቅዱስ ይባላል። በቃ ወደሱ ስትመለስ ግራ ይገባል። ጴንጤ ሌባ ነው ሲሉ ጆቫ እንደዚህ ነው ማው ካቶሊክ በስማም ያው እኮ ነው። ኦርቶዶክስ እናንተ ምንድናችሁ ሲሉ እኛ ክርስቲያን ነን። ምክንያቱም ክርስቲያን ተባሉ የሚል እዚህ ውስጥ አለ። ክርስቲያን ተባሉ የሚል አለ እዚህ ውስጥ ስም ወጥቶልናል። ጴንጤ ተባሉ የሚል የለ፣ ፕሮቴስታንት የሚል የለ። ወደ ጥንቱ እንመለስ። ምን መጽሐፉ ካለ አለ ነው። ካላለ እዚህ 100,000 ሰው ሆኖ ቢንጫጫ አላለም። የ100,000 ሰው ድምፅ ከአንድ የመጽሐፍ ቅዱስ መስመር ያነሰ ነው። መጽሐፉ ካለ አለ ነው። ብትስማሙ ባትስማሙ ከዛ በኋላ ምንም ካለ አለ። የሚማልደው ኢየሱስ ነው ካለ 50 ሚሊዮን የኢትዮጵያ ሕዝብ እንዴት ይሳሳታል? መጽሐፉ ላይ ችግር ቢኖር ነው እንጂ አትበል። መጽሐፉ የአምላክ ሐሳብ ነው፣ የአምላክ ቃል ነው፣ አይሳሳትም። 50 ሚሊዮን የኢትዮጵያ ሕዝብ ብዙ ጊዜ ይሳሳታል። 50 ሚሊዮን ሰው ድንጋዩን ዳቦ ነው ሲል ዳቦ አይሆንም አይደለ እንዴ? አይሆንም ማለት ግን ጥርጥር ይዘራባል አይዘራባል? 50 ሚሊዮን ሰው 50 ሚሊዮን አይደል 50 ሰዎች የሆነን ትልቅ ድንጋይ ዳቦ እኮ ነው ሁሉም የመጡ ይሄ ዳቦ ሰባኪውን መጥቶ ወገኖቼ ዛሬ የምንካፈለው ስለዚህ ዳቦ ነው። ቄሱም መጥቶ ይሄ ዳቦ ሲሉ እያመንክ ትመጣለህ። አንተ ይሄ ነገር እንደ ሁሉም እኔ አይኔ ጋር ነው በቃ ያልገባኝ ነገር አለ እንጂ ይሄ ነገር ዳቦ ነው ብለህ ወደ ማመን ትመጣለህ። ኖ አትጠራጠር። እኛም ሰፈር እንደዚህ መጽሐፍ ቅዱስ ውስጥ የሆነ ነገር ታነባለህ። ቸርች መጥተህ ስታይ አብሮ አይሄድም። ከዛ በኋላ ሁሉም ግን ተስማምተዋል። ከዛ ምን ትሆናለህ መሰለህ? ራስን ትጠይቃለህ። ይሄ ነገር እኔ ጋር የሆነ ችግር አለ ማለት ዝም ብዬ እንደው እየተቃወምክ ይሆን? ምክንያቱም ሁሉም ሰው ተመችቶታል። ለምንድን ያ ሁሉ ሰው እየተሻማ ማህረም የሚገዛው? ጥቅስ አግኝቶ ነው? ጥቅስ ቢፈልግ የእግዚአብሔር ነጻ ስጦታ ነው። ማናቸውም ፈውስም በለው ጸሎትም በነጻ ነው። ሲሸጥ ልክ አይደለም፣ ግን ሰው ሁሉ ይሻማል። አንተ እዛ ውስጥ ሆነ ስታይ ይሄንና ሰውን ስታይ፣ በተለይ ፓስተሩን ስታይ ደግሞ በዛ ላይ ደግሞ አንድ ጋኔን ሲያስጮካየ በቃ እኔ ጋ ነው ችግሩ። አይ ልክ ነው ማለት በቃ ጌታ ነው ማህረብ ቸብችብ ያለው ብለህ ታምናለህ ነው። መጽሐፍ ቅዱስ እንደሚናገር እናንተ በውስጣችሁ ከቅዱሱ ከኢየሱስ የተቀበላችሁት ቅባት ውስጣችሁ አለ፣ እሱ ያስተምራችኋል። ማንም ሰው ይሄ ነው ብሎ ሊሸውዳችሁ አይችልም ብሎ ይነግረናል መጽሐፍ። እና የጥንቱ ሃይማኖት ይሄ ነው። ወደዚህ ብቻ ሄደን ነው የምናጠነው። እነማን ድጋሚ የሚታሰቡበት ነው? እስራኤል ድጋሚ ይታሰባሉ። ለኢየሱስ መራራ ለቅሶ ያለቅሱለታል። ጥቅሶች እያወጣን ስላየን ነው። ክለሳ ነው። እየየ ነው የሚሉት። ያን ቀን ያሾፍ ይሄ ንጉሳችሁ ነው። ንጉሳችን አይደለም። ማን ነው ንጉሳችሁ? ቄሳር ነው። ይሄ ምን ላድርገው? ስቀለው። አሁን ግን ያለቅሳሉ። ደም እንባ ከጠቅላይ ሚኒስትሩ አንስቶ የጦር ጄኔራሎች ምናምን ሹመኞች፣ መኳንንቱ፣ ሳይንቲስቱ ምናምኑ እስራኤል መቼስ ያሉበትን ነገር እነሱ ሁሉ ደም እንባ ያለቅሳሉ። ጭንቅ ስትመጣ ያለቅሳሉ። ኢየሱስን ይፈልጉታል። ያኔም ነግሯቸው ሄዷል። ድጋሚ እየየ እስክትሉ እስክታለቅሱ ያኔ የመጣው እሱ የተባረከ ነው እስክትሉኝ፣ የተባረከ ማለት መሲሁ እሱ ነው እስክትሉኝ ድረስ አታዩኝም ብሎ እንደሄደ ያለቅሳሉ። ይህን ጥቅስ አውጥተን አይተናል። እስራኤል ብሔራዊ ንስሐ ካደረጉ በኋላ ሁሉም በየሰፈሩ ያሉ ቤተ እምነት ልቡን ሰረቀው። ፐርሰን የሆነው የአብና የመንፈስ ቅዱስ የሆነውን የሥላሴ አንዱ የሆነውን ወልድን አይናቸውን ሊያሳርፉበት አልቻሉም። ልባቸው ውስጥ የለም፣ ስፍራም የላቸውም። ለእግዚአብሔር ወልድ ከሥላሴ አንዱ ለሆነው ለእርሱ አልሰጡትም። ስለዚህ ምን አለ? ወደዛና ወደዚህ ሲያው ግማሹ ቤተ መቅደሱን ውበቱን ያደንቃል፣ ግማሹ የመስዋዕት ስርዓት ካለ ያንን ያደንቃል፣ ግማሹ የሆነ ቄስ ረጃጅም ቀሚስ ለብሶ ሲዳይና ያደንቀዋል። ነው ልጆች ከጣዖታት ራሳችሁን ጠብቁ። ፎከስ አድርጉ። ማን ላይ? ፐርሰን የሆነው በስጋ የተገለጠው አሁንም ምን ጠብቀው የተባረከ ተስፋ ነው ኢየሱስ ላይ። እርሱ እውነተኛ አምላክና የዘላለም ሕይወት ነው ብሎ ነው ቀጥሎ ከጣዖታት ራሳችሁን ጠብቁ ማለት። ለምሳሌ እዚህ ቤት መጥተህ ኢየሱስን ማታይ ከሆነ ኢየሱስን ማነግር ከሆነ ስለሱ ማልተርክልህ ከሆነ ስለኔ ማውራው ከበዛ እኔ ማለት ካበዛው ልጆቼ ሆይ ከምኖች ከጣዖታት ራሳችሁን ጠብቁ። ፎከስ ማን ላይ? ኢየሱስ። ኢየሱስ ማን ነው? እርሱ እውነተኛ አምላክና ወይም የተባረከ አምላክና የዘላለም ሕይወት ነው። አገልጋዩስ ምን ያድርግ? ሰው ሁሉ የሚወዛወዘውን ሸንበቆ እንዳያይ። የሚወዛወዝ ሸንበቆ ማለት ምን ማለት? በመጥምቁ ዮሐንስ እንኳን ኃይልና መንፈስ ሆኖ ማገልገል ብትችል ምንድነው ስም? የሚወዛወዝ ሸንበቆ። ሸንበቆ አገልጋይ አንተ ምናምን አሁን በጣም መድረክ የምትፈልጉ ፈርዛችሁ ምናምን እዚህ ለመቆም የምትፈልጉ ሆነ ቃቱስ ምን ይልሃል? በምንም አይነት በዮሐንስ መጥምቁ መንፈስና ኃይል እንኳን ብትሄድ ምንድነው ስም? የሚወዛወዝ ሸንበቆ።
ዮሐንስ መጡና አዩት፣ ጸጉሩን አዩት፣ ጠፈሩን አዩት፣ አለባበሱን አዩት። ገብቷል? አዩትና እንዲፍጥጥ ብሎ ሲያው ሲንጠራሩ በላዩ ሲያው ዋው አንተ ምንድነው የሚሉ አገልግሎት አቤት ካፉ የሚወጣው ሲሉ ዮሐንስ ምን ልታዩ መጣችሁ? ሲያይ ማንም ትኩረት አልሰጠም። መሲህ መሃላቸው እንደቆመ ምን ልታዩ ነው የመጣች? የሚወዛወዛውን ሸምበቆ ያ ቃል በማግስቱ ስብር እንደሚል የሚሻላችሁ ማን ነው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መካከላችሁ ቆሟል። በመካከላችሁ ለዚህ ወደ ማን ጠቆማቸው? ያፈጠጠበትን ሁሉ ወደሱ ወደ ኢየሱስ። ጴጥሮስና ዮሐንስ አንድ አንካሳ ዘለሉ። ሰውየው እየዘለለ መቼስ ተደርጎ አያውቅም በሰው እጅ እንደዚያ። ያለንን እንሰጣለን በናዝሬቱ ኢየሱስ ተነሳና ተመላለስ። ከዛ እነ ጴጥሮስ ምን አሉ? ሰውየው ተመላልሶ እየጨፈረ መቅደስ እየገባ ሲወጣ እየዘለለ ክራንቹን ጥሎ ምኑን ጥሎ ሁሉን ነገር ጥሎ የሚንፏቀቅበትን መንፏቀቂያ ሁሉ ወርውሮ ቁርጭምጭሚቱ ጸንቶ እየዘለለ እግዚአብሔርን ሲያመሰግን ጴጥሮስ ምን አለ? አንድ ጊዜ ና አለው ና እዚህ ትመሰክራለህ። እንዴት ነበረ መጀመሪያ? እንዴት ነበርክ? እኔ እንግዲህ ለብዙ ዓመት ሄጄ አላቅም እና አሁን እኔ ስጸልይልህ እንዴት ሆነ? እና የእግዚአብሔር ሰው አንተ ስጸልይልህ በቃ አልኩኝ፣ ቆምኩኝ። ሆ ሃሌሉያ አላለም። ምንድን ነው ያለው? ሰዎች ሁሉ ሰውየውን ያያሉ። ዮሐንስና ጴጥሮስ ነው ያሉ። ሰውየውን ያውቁታል። ስንት ዘመን እዛ መቅደስ ጋር ሆኖ ሳንቲም የለመኑ እነ ጴጥሮስ ነው ያሉ። ሰውየውን ተውና ጴጥሮስና ዮሐንስ ላይ ፈጥ ጠጋ ከስር እስከ ላዮች። ጴጥሮስ ምን አለ? ቅባቱ ነው አለ፣ ውፍረቱ ነው አለ። ምን አለ ማለት የነሱ አገልግሎት ከሆነ ይሰጠን፣ የነሱ አደራ ከሆነ እኛ ጋር የደረሰው አንተ ከነርሱ በላይ መሆናት። ምንድን ነው ያለው? እናንተ የእስራኤል ሰዎች ሆይ ስለምን እንደዚህ ትኩር ብላችሁ ታዩናላችሁ? ባጭሩ ምንድነው? ትኩር ብላችሁ አትዩን። ማንን ትኩር ብለው እንዲያው ፈልጎ። ቀጥሎ ምን አለ? ይህ ሰው እንደዚህ ደና ሆኖ የሚመላለሰው በእኛ ጽድቅ ምክንያት መሰላችሁ? መድኃኒያ ጭራሽ እኔ ከጸለይኩልህ በኋላ አላለ። እስቲ አሁን እኔ ልክ እንደዚህ በቃ የብርና ወርቅ የለኝም በናዝሬቱ ኢየሱስ ተነሳና ተመላለስ ስል ምን ተሰማ? እስቲ ሰው እንዲሰማ አላለ። ምንድን ያለው? እናንተ ሰዎች ይህ ሰው እንዲህ ደና ሆኖ እንዲመላለስ የሆነው በእኔና በዮሐንስ ጽድቅ ምክንያት መስሏችሁ ነው ወይስ እኛ ልዩ እግዚአብሔርን የምንፈራ ሰው መስሏችሁ ነው? ይህን ነው ቃል የተጠቀመው። ይህ ደና ሆኖ የተመላለሰው እናንተ ሰቅላችሁ በገደላችሁ እግዚአብሔር ግን ከሙታን ባስነሳው በናዝሬቱ በኢየሱስ ስም ላይ ባለ እምነት ይህ ሰው ደና ሆኖ እንደተመላለሰ በእናንተ ዘንድ የታወቀ ይሁን። ጳውሎስ ደግሞ አበባ ጉንጉን ሰጡት። ኤርፖርት ላይ አቀባበል ያደረጉለት። ጳውሎስም በርናባስ ምን ያካክል የገመድ አበባ ሲያንጠለጥሉለት ምን አለ? ጨርቁን ቀደደ። እናንተ ሰዎች ከዚህ ከንቱ ነገር መድኃኒያ እርዳኝ፣ አረ እንዳላነጅብ እርዳኝ አደራ ምናምን ከባድ ነው። ባጭሩ እሱ ጌታ ነው፣ እኛ ሎሌዎች። እሱ ብቻ ሊልቀኛ ልናንስ ገባል። በእርሱ ያገኘነው ክብር ነው እንጂ ያለን በእኛ የሆነ ምንም ክብር የሌለን። እግዚአብሔር ልክህን ላሳይ ካለ ጥሩ አይመጣም። መሰረቱ መዳን በክርስቶስ ኢየሱስ በማመን እንደሆነ የማይናገሩ መጻሕፍት ወይም ሌላ የመዳን መንገድ፣ ሌላ የመዳን ተስፋ በክርስቶስ ደም ሳይሆን በመስቀሉ ሥራ ሳይሆን በሥጋ በተገለጠው በክርስቶስ ኢየሱስ ቤዛነት ሳይሆን በሌላ ሁኔታ ሰው እንደሚድን ሰው የዘላለም ሕይወት እንደሚያገኝ የሚናገሩ መጻሕፍት ጠቅላላ ከእግዚአብሔር አይደሉም ብቻም ሳይሆን ሰይጣናውያን ናቸው። ቅዱሳት መጻሕፍት ቅዱስ የተባሉ የተለዩ መጻሕፍት ልዩ የሚያደርጋቸው ጌታ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ የሚሰጡ ስለሆኑ እኛም የተረፍነው ይህንን ማንበብ በመቻላችን ይህንን እንድንረዳው መንፈስ ቅዱስ ልባችንን በመክፈቱ በዚህ ቃል ውስጥ ያለው ስለ ኢየሱስ ክርስቶስ የተነገረውን አሜን በማለት ከሌላ ምንጭ አንቀዳለን። ብቸኛው ምክንያቴ ኢየሱስ ነው። ከሱ ውጪ በቂ ምክንያት ሆኖ አቅጣጫ ሊያስቀይር የሚችል ሪዝን አለ ብዬ አላምንም በምድር ላይ። የሰዎችን ልብ ማሸነፍ የሚችል ኢየሱስ ብቻ ነው እና በእኔ ህይወት ውስጥ ሌላ ላይ ተልቅ የተለቀ ሌላ ላይ ገዝፍ የገዘፈ ኢየሱስ ብቻ። እኔ በህይወቴ በህልሜም በውኔም የጴንጤ መድረክ ላይ ቆሜ ያገለግላለሁ ብዬ አስቤ አላውቅም። እኔ ነጠላ አደራረጌ ራሱ አስፈሪ ነበር። እችን አክዬ ቀጫጫ ሆኜ ማንም የማይቀርበኝ ሰው ነበር። እኔን ለመንካት የመጣ እንትን ካለ ሙሉ ሰንበት አሮጊት ሁሉ ነው በሉ አንትላቸዋለሁ፣ አዘምራቸው አንመካም በሉላለሁ። ሰውየው ክላሽ ይዞ ቆሟል። አንመካም በጉልበት ፈርቶኝ ይሄዳል ሳይነካኝ። የጴንጤ ሬሳ ቆፍሬ ያስወጣው ነው አውጡ ብዬ ቀብረው ሲሄዱ መቀበሪያ ሲያውጡ መጡና መድኃኒዓለም ቀብሮብን ሄዱ። የዛን ጊዜ 15 ዓመት ነጠላ አርጊ አውጣው እንዴ እዛ ይዝሞት ግር ምንድነው ጴንጤዎች ቀብሮ አውጡ። ፖሊስ መጣ ክላሽ ይዞ ምናምን እንዴት ታወጣ ይቀበራል ምናምን አለ። ዘምሯል አንመካም በጉልበታችን። አንድ ጴንጤ በዘመኔ ሙሉ መስክሮልኛል። ማንም እኔን ወደ ወንጌል ለማምጣት ባለውለታ የሆነ ወንጌላዊ የለም። ጌታ ራሱ ከነቀሚሴ ነው ጉድ ያየው።
ከነቀሚሴ ነው ብርሃን ይወጣል። ስለዚህ ከሆነ ከስነ መለኮት ሸምጥጬ ያመጣሁት አይደለም። ለምን አልሞት? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው ኢየሱስ። እኔ ኢየሱስን ወደዋለሁ ለማለት አይደለም። እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ። ለምን የፈለገ ነገር አይመጣም? ለምን አትገሉኝም? ኢየሱስማ ጌታ ነው። እሱ ጉዳይ ወደ ኋላ አለ። ምንም ሊፈጠር ይችላል ብዬ የገባኝ ነው። ጥርሴን ነክሼ በከፍታም በዝቅታም ውስጥ ይሄ ጸጋና እውነትን ተሞልቶ በመካከላችን ያደረው ሰው የተጋፋው ከሰው ጋር እንጀራ የቆረሰው በሰው መጠን የተገለጠው ፍቅር ያዋረደው ከሁሉ በፊት የነበረው እዛ በነበርኩበት ጊዜ ከድቁና ወደ ቅስና ተሸጋግሬ እናንተ በሩቅ የምታውቁት ይሄን ታቦት የሚባለውን ነገር እሸከም ነበር። ይሄ የራሴ ታሪክ ነው፣ መናገር መብቴ ነው። አሜን። አዎ የራሴ ታሪክ ያለፍኩበት። አንዳንዶች ሲመሰክሩ የታገሉት ከመጠጥ ሱስ ጋር ሊሆን ይችላል፣ ከሺሻ ጋር ሊሆን ይችላል፣ ከሐሽሽ ጋር ሊሆን ይችላል። እኔ ስታገል የኖርኩት ከእንጨት ጋር ወደሚሸከመኝ አምላክ መጥቻ አሁን እኔ እየተሸከምኩ ምዞረው ወንጌል ብቻ፣ የኢየሱስን ስም ብቻ። ኢየሱስ እንዲህ አለ፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋል። እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም። እንኳን እኔና እናንተ ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ። እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና። ኢየሱስ ጌታ ነው የምንለው ለመሞላቀቅ አይደለም፣ ለመበሻሸቅም አይደለም፣ የሃይማኖት ቤትም መፈክር ሆኖ እኮ አይደለም። ኢየሱስ ጌታ ነው የምንለው ለምን መሰለ? ለአብ ክብር ነው። መጽሐፉ ምንድነው የሚለው? ፊልጵስዩስ 2:8 ላይ ምላስ ሁሉ ለእግዚአብሔር አብ ክብር ምን ይላል? ምላስ ለእግዚአብሔር አብ ክብር ምን ይላል? ኢየሱስ ጌታ ነው ይላል። ኢየሱስ ጌታ ነው ስትል አብ እየከበረ ነው። ሃሌሉያ።